የዛሬው ቪዲዮአችን ስለ ካርማ ነው የምናየው። ካርማ ማለት ምን ማለት ነው? ካርማ ማለት አክሽን ማለት ነው ወይም ድርጊት ኤኒቲንግ የምናደርገው ነገሮች በሙሉ ድርጊታችን ካርማ ይባላል። in Buddhism ካርማ ማለት ኢንቴንሽናል የሆነ አክሽን ነው። ሆን ብለን አስበን የምናደርገው ድርጊታችን እና የድርጊታችን ደግሞ ውጤት ይሄ ማለት ምን ማለት ነው? ጥሩ ድርጊት ልናደርግ እንችላለን ወይም ደግሞ ጥሩ ያልሆነ ነገር ልናደርግ እንችላለን። በመካከል ደግሞ ጥሩ ኒውትራል የሆነ ጥሩም ያልሆነ ጥሩም የሆነ ነገር ኒውትራል የሆነ ነገር ልናደርግ እንችላለን። ግን ዋናው መሰረቱ ኢንቴንሽናችን ነው አንድ ነገር ስናደርግ። ለምሳሌ the law of karma says የተከለውን ሁላችንም የምንተክለውን ነገር ነው የምናጭደው። ምን ማለት ነው? ለምሳሌ አንድ ሰው የማንጎ ወይም የብርቱካን ዘር ቢዘራ ያውቃል ያ ሰው ኢቨንቹዋሊ የሚያጭደው ብርቱካን ከሆነ ብርቱካን ነው ወይ ማንጎ ከሆነ ማንጎ ነው። ያልዘራነውን ነገር አናጭድም። የበርበሬ ሚጥሚጣ ወይም ላይክ እንደዛ አይነት ዘር የዘራ ሰው ደግሞ ከጊዜ በኋላ የሚበቅለው አትክልት ሚጥሚጣ ነው የሚሆነው፣ ብርቱካን ሊሆን አይችልም። እና the law of karma የሚለው ሁሉን ነገር በህይወታችን የምናደርገው እያንዳንዱ ድርጊታችን ሪዛልት አለው እና ያ ሪዛልት ጥሩ ከሆነ የዘራነው ነገር ጥሩ ነገር ላይፋችን በህይወታችን ውስጥ ይገጥመናል። መጥፎ ነገር ከሰራን ደግሞ መጥፎ ነገር ይገጥመናል። ለምሳሌ ጥሩ አክሽን ምን ማለት ነው? ጥሩ አክሽን ማለት በጣም ደግ ስንሆን፣ ሁሉን ሰው ስንወድ፣ ጥሩነት ያለው ህይወት ስንኖር፣ ጥሩ ስንሆን ለሁሉ ሰው ናት ቤተሰብ ብቻ ሳይሆን ለሁሉም ሰው ጥሩ ስንሆን ያ ጥሩ አክሽን ነው፣ ጥሩ ሪዛልት ያመጣል። መጥፎነት ደግሞ ራስን መውደድ፣ ማታለል፣ መዋሸት እንደዚህ አይነት ነገር ደግሞ እንደዛ አይነት ገጠመኝ ሰው የሚሰርቅ ሰው ለምሳሌ ሰው ይሰርቀዋል። እድለኛ ከሆነ ያ ሰው ወዲያው ሊማር ይችላል። ከዚህ ጋር ከሰው ላይ ሲሰርቅ ከዚህ ጋር ደግሞ ከሱ ይሰረቅበታል እና ሊገባው ይችላል። ወይ ለምን እንደዚህ ያደረኩ፣ ለካ ከሰው ላይ ሰርቄ እኔም ተሰረኩ ይላል። በጣም የሚያሳዝነው ነገር አንዳንድ ጊዜ ለምሳሌ የዘራነውን ነገር ቶሎ አናየውም። አሁን ብርቱካን ብንዘራ ብርቱካንን በሁለተኛው በሶስተኛው ቀን የብርቱካን ፕላንት አድጎ አናየው። ቴክስ ታይም። ስለዚህ እኛም አክሽናችን አንዳንድ ጊዜ ለምሳሌ እዚህ ጋር ያደረግነው መጥፎ አክሽን ወዲያው ካላየነው ያደረግነው ነገር ስፔሻሊ ሰው ካላየን በቃ አደረግን ማንም አላየኝም we can get away ብለን እናስብ ይሆናል። ግን could be ከአንድ ዓመት በኋላ፣ ከ6 ወር በኋላ፣ ከሳምንት በኋላ ያደረግነው ነገር ተመልሶ ራሳችንን ይጎዳናል። በአጠቃላይ ህይወታችንን ብንመለከተው የሁሉ የአክሽናችን ድምር አንድ ላይ ሆኖ ነው ህይወትን የሚፈጠረውና ህይወታችን ይሄን ይመስላል የምንለው። ለምን ማወቅ ያስፈልገናል ስለ ካርማና እንዴት how it works? ጥቅሙ ከገባን ምን እንደሆነ ካርማና እንዴት እንደሚሰራ ህይወታችንን በጣም ያቀልልናል። ደግነት ለምሳሌ ደግ ሰው መሆን ለሰው ብቻ ደግ ለምንሆንለት ሰው ብቻ ሳይሆን ለእኛም ለራሳችን እንደሆነ ስናውቅ
እያንዳንዱ የምንሰጠው የምናደርገው ድርጊታችን ተመልሶ ወደኛ እንደሚመጣ እያንዳንዱ አክሽን ሪዛልት እንዳለው ስናቅ በጣም ሞር ደግ መሆን ለነፍሳችንም ለራሳችንም ጠቀሜታ ያለው ነገር እንደሆነ ስናቅ ደግ እንድንሆን ያደርገናል። በቡዲዝም ያምናሉ that እኛ የመጣነው ከሎንግ ጆርኒ ነው ከመወለድ ሳይክል ከመወለድ እና ከመሞት ሳይክል የተደጋገመ ስንሞት ስንወለድ ወይም ደግሞ ሳምሳራ ይሉታል በእነሱ ወርድ። በዚህ ሎንግ ጆርኒያችን ውስጥ አንዳንዴ ጥሩ ካርማ አለን፣ አንዳንዴ ደግሞ መጥፎ አለን። ድብልቅ ሁሉም ሰው ጥሩም መጥፎም ይሰራል እና አንዳንድ ጊዜ ኢቨን አሁን ያለንበት ላይፍ ከዛ የመጣ ኤክስፒሪየንሳችን እዚህ ይዘነው እንመጣለን። ከሌላ ፓስት ላይፍ የመጣ ካርማ ወደዚህ ላይፍ ሊተላለፍ ይችላል። ሌላው ደግሞ ስለ ካርማ ማወቅ የሚጠቅመን አንዳንድ ጊዜ በህይወታችን ውስጥ ችግር ሲገጥመን ፈተና ሲበዛብን ሰው ስለሆንን በጣም ራሳችንን ብሌም እናደርጋለን። እኔ በቃ መጥፎ ሰው ነኝ፣ በቃ ለምን ይሄ ይደርስብኛል፣ እኔ እንደዚህ ስለሆንኩ ነው እያልን በጣም ራሳችንን እንጎዳለን። ነገር ግን ሁሉ ሰው ባድ ካርማ አለው፣ ጥሩም ካርማ አለው። ሌላው ደግሞ አንዳንድ ነገሮች ራሳቸው ከዚህኛው ላይፍ ታይም ሳይሆን ከሌላ ላይፍ ታይም የሚመጣ ካርማ ስለሆነ ራሳችንን መጉዳት የለብንም። ይሄንን እውነታ ደግሞ ስናቅ የድሮውን መቀየር ስለማንችል ኦንሊ የፕሬዘንት ሞመንታችንን ማይንድፉል ሆነን የዛሬው አክሽናችን የነገ ማንነታችንን እንደሚነካ ስናቅ በዚህኛው ሞመንት ኢንቴንሽናል የሆነ አክሽን እየወሰድን የወደፊቱን ህይወታችንን ጥሩ ካርማ እንዲኖረን ማድረግ እንችላለን። በአጠቃላይ ይሄን ቪዲዮ በአጭሩ ስለ ካርማ ለመግለጽ ነው የፈለኩት። በሌላ ቪዲዮ the law of karma ደግሞ በዲቴይል እሱን ይዤ እመጣለሁኝ። ኮሜንት ካላችሁ ጥያቄም ካላችሁ በትህትና ከታች አስቀምጡልኝ። አመሰግናለሁኝ።